እሺ ሰላም ሰላም እንዴት ናችሁ? እንዴት ቆያችሁኝ? እንዴት ከረማችሁኝ? ከኢንትሮዳክሽን በኋላ ይሄ ፓርት ዋን ቪዲዮ ይሆናል ማለት ነው። ባሽ ስክሪፕት 10 ደቂቃ ነው ርዝመት የሚኖረው ብያችኋለሁ። በመጀመሪያ ባሽ ስክሪፕትን ቶሎ ቶሎ ለማስረዳት እሞክራለሁ ማለት ነው። ባሽ ስክሪፕት የሊኒክስ ከርነሩ ሊኒክስ ኦፕሬቲንግ ሲስተም አይደለም፣ ሊኒክስ ከርነር ነው። ከርነር ማለት ይሄ የምናየውን ሃርድዌር እና ከዛ ላ ዋናውን ኦፕሬቲንግ ሲስተሙን ሊያገናኝልን የሚችል መሀል ላይ ያለ ገመድ እንደማለት ነው። ከርነር ሊኒክስ ማለት ነው። ካሊ ደግሞ ቤዝድ ኦፍ ዲቢያን የሆነ ሊኒክስ ነው ማለት ነው። እሺ ገና እንዳትጋቡ ኦፕሬቲንግ ሲስተም አይደለም እያስተማርኳችሁ ያላችሁት። እና ግን ከርነሩ የትኛውም ከርነሩ ሊኒክስ ከሆነ የትኛውም ሊኒክስ የሆነ ከርነር ያለው ነገር ባሽ ስክሪፕት በውስጡ ይይዟል ማለት ነው። ስቲል ተርሚኒክስ እና ደብሊውኤስኤል ለራሱ ባሽ ስክሪፕት ይዘዋል። ምንም የምጭኑበት ነገር የለም። ለምሳሌ ፓይተን ስትፈልጉ ፓይተንን ጭናችሁ ምናምን አይደለ? ይሄ ግን ፓይተንም እንደ ፓይተን ምናምን ሳይሆን ባሽ ይሄ ፋሚሊስት የሆነ ነገር ነው ማለት ነው። እና ላይክ ዊንዶ ላይ ከሆነ ሲኤምዲ አለ አይደለ? ሲኤምዲ ባይ ዲፎልት ያለ ነው እና የሲኤምዲ ባች ፋይል አለ፣ ባች ኮድ አለ አይደለ? ኢኮ ኦፍ ምናምን እሷም ባች ኮድ ነው። እና ልክ እንደሱ አሁን እሱን አጭኑትም አይደለ? ተጭኖ ነው የሚመጣው። ሊንክስ ላይም አት ዘ ሰም ተመሳሳይ ነው እንደዛ ማለት ነው። እና እሱን ነው የምናየው ማለት ነው። የተለያዩ ሊኒክስ ላይ ያሉትን ተደጋጋሚ ነገሮች ምናምን ፊክስ ያደርግልናል፣ ብዙ ነገር ሶልቭ ያደርግልናል። እና ፕሮ ሃከር ለመሆን እሱ ወሳኝ ነው የሚሉ ሰዎችም አሉ። የእናንተ አስተሳሰብ ይወስናል። ግን ስቲል እኔ ኮርሱን ልስጣችሁ ማለት ነው። በመጀመሪያ የትኛውም እኔ እዚህ ላይ የምጽፈውን ተርሚኒክስ ላይ ብጽፉት ደብሊውኤስኤል ላይ የምጽፉት ይሰራል። እሺ ስለዚህ አሁን ምን እናደርጋለን? ተርሚናል ላይ እንሄዳለን። ተርሚናል ተርሚናል ኦኬ ተርሚናል በአድሚኑ ሳይሆን የምንከፍተው ተርሚናል ኢሙሌተር በአድሚኑ ይቅርብን ማለት ነው። ከዛ በኋላ ዙም ላድርግላችሁ ትንሽ። ከዛ በኋላ ታያችሁ በሚለው ወደ ዲስክቶፕ እንሂድ። ከዛ በኋላ ኤምኬዲር ይህም እንደሆነ ከማወቅ ከፈለጋችሁ ኮማንድ እንትን ኮመንት ላይ ያስቀምጡልኝ። እኔ ዘርዘር ያለ ቪዲዮ እሰራላችኋለሁ ሊኒክስ ቤዚክ ኮማንድ። ግን አሁን ኤምኬዲር ማለት ሜክ ዳይሬክተሪ ነው፣ ፎልደር ልንሰራ ነው። ባሽ እንላለን። ከዛ በኋላ ወደ ሲዲ እንገባለን። ሲዲ ባሽ እንላለን። ከዛ በኋላ አሁን ባሽ ውስጥ ነን። ኤምኬዲር እንበለውና ፓርት ማይነስ ዋን ሲዲ ፓርት ዋን አሁን ክሊር እንበለውና እንስራ። ናኖ ቴክስት ኤዲተር ሁሉም ላይም አለ እና ናኖ ብለን ብንጀምር ጥሩ ነው ማለት ነው። አሁን ባሽ ስክሪፕት ኖርማል ስም ይኖረውና ኤክስቴንሽን ይኖረዋል። ኤክስቴንሽኑ ኤስኤች ነው ማለት ነው። ዶት ኤስኤች ነው ማለት ነው። ስለዚህ ይሄ ዳይ ዋን ነው። ስለዚህ የምንለዋለን ባሽ ዶት ኤስኤች እንለዋለን ማለት ነው። ኢንተር እንላለን። እንደዚህ አይነት ይመጣል። ይሄ ቴክስት ኤዲተራችን ነው። ህግ ለመጠበቅ ሃሽታግ ሺቫንት ስላሽ ቢን ስላሽ ባሽ ውስጥ ያለውን ተጠቀም። ፓዙን ነገር ነው ወዴት እንደሚጠቀም ማለት ነው። አሁን የሆነ ነገር በነገራችን ላይ ባሽ ስክሪፕት እንደ ፓይተን ሃይ ሌቭል ላንጉጅ ነው። ከሰው ልጅ ቋንቋ ጋር የሚቀራረብ ያለው ነው ማለት ነው። ስለዚህ ምን አለ ማለት ነው፣ ኢኮ ልንል እንችላለን። ኢኮ ማለት በኖርማሊ የዲክሽነሪ ላይ ሄዳችሁ ብታዩት አትም ማለት ነው። ከሰው ሃይ ሌቭል የሆነበት ምክንያትም ለዚህ ነው ማለት ነው። እና እንደዚህ ብለን ሄሎ ቅዱስ ቅዱስ አንዳንድም ሰው አለ ሄሎ ወርልድ ሄሎ እድ ሄሎ ወርልድ ይቀመጣል ማለት ነው። አንዳንድ ሰው ሄሎ ወርልድ ካላየው ደስ አይለኝም የሚል ሰው ስላለ ኮንትሮል ኦ ከዛን ኢንተር ከዛን ኮንትሮል ኤክስ ነው የምታደርጉት። አሁን ይኸውላችሁ ላሳያችሁ። እዚህ ጋር ኮንትሮል ኦ ስትሉ እዚህ ጋር ይኸውላችሁ ራይት አውት የሚል አለ ማለት ነው። ኮንትሮል ኦ ዚስ ፋይል ኔም ቱ ራይት በዚህ ስም ነው የተጻፈው ነው። ምንም እንቀይረው ነገር የለም። እኛ ኢንተር እንለዋለን። ሮት ፎር ላይን ይላል። ከዛ ኮንትሮል ኤክስ እንነካለን፣ ኤግዚስት ያደርግልናል። ኤልኤስ ስንል አለ ማለት ነው። ይህንን ባሽ ስፔስ ባሽ ዶት ኤስኤች ኢንተር ስንል ይመጣል። ግን አንዳንድ ቦታ ላይ ታችሁ ከሆነ ዶት ስላሽ ባሽ ዶት ኤስኤች የሚል አርገው ራን ያደርጋሉ። ከዛን ኢንተር ሲሉት ራን ያደርጋል። ለምንድን ነው ለኛ ራን የማያደርገው? ፐርሚሽን ዲና ይሄዳል። ኦኬ የሆነ ሰው የሆነ እውቀት ምናምን ካለው ቤዚክ ሊኒክስ ኮማንድ ምናምን የሚያውቅ ከሆነ ምን ያደርግላቸዋል መሰላችሁ? ሱዶ
ከዛን ዶት ስላሽ ባሽ ዶት ኤስኤች ይላል ማለት ይሄ ፐርሚሽን መስጫ ነው አይደለ? ኢንተር ይላል፣ ፓስወርድ ይጠይቀዋል፣ ፓስወርዱን ያስገባል። ከዛ በኋላ እዚህ ጋር ዶት ስላሽ ባሽ ዶት ኤስኤች ኮማንድ ኖት ፋውንድ ይላል። ለምንድን ነው ያለው ነው ክሊር ያለበት ምክንያት እዚህ ጋር ፐርሚሽን የሚባል ነገር አለ። ፐርሚሽኑን ለማወቅ በሁለት አይነት መንገድ ልታውቁ ትችላላችሁ። ሃይድ እና አንሃይድ የሆነውን ነገር ለማወቅ አሁን ሃይድም አንሃይድም የሆኑትን ለማወቅ ኤልኤ ስፔስ ማይነስ ኤልኤ ይህንን ነው የምታዩት አይደለ? ኢንተር ስትሉት እዚህ ጋር ቶታሊ 12 ከዛ ላ ዲ አር ደብሊው ኤክስ አር ማይነስ ኤክስ 2 ሄክስ ኤክስ 409 ሲ ዲሴምበር 30 22 40 አይደለም የሚለው። ከዛ በኋላ ይሄም ባሽ ስክሪፕቱ ደግሞ ማይነስ አር ደብሊው ማይነስ አር ማይነስ ማይነስ 1 ሄክስ ኤክስ 52 ዲሴምበር 30 22 39 አይደለም የሚለው። ግን ይሄኛውን እኛ አንፈልግም አይደለ? ይሄኛው እንዳያመጣበት ኤልኤል ብለን ኢንተር እንለዋለን። ስቲል አንዱን ብቻ ነው የሚያመጣልን ማለት ነው። ከዛን ክሊር ኤንድ ኤልኤል ብንል ሁለቱን ኮማንድ አንድ ላይ ራን እንዲያደርገው ብዬ ነው። ይሄ ምንድነው? ሪድ ራይት ከዛ በኋላ ኤክስኪዩት የሚባል አለ። ያንን ፐርሚሽን ዲናይድ ያለብን ኤክስኪዩት ስላልሰጠ ነው። ይሄኛው ዩዘር ነው፣ ይሄ ግሩፕ ነው። ከዛን ይሄ ኦዘር ነው። ኦዘር ማለት አሁን ለምሳሌ እኔ ለእናንተ ብሰጣችሁ እናንተ ኦዘር ናችሁ፣ ሌላ ናችሁ ማለት ነው። ግሩፕ ደግሞ በዚህ ዩዘር ላይ ያሉ ግሩፖች አሉ ማለት ነው። እዚህ ጋር ምናምን ሴቲንግ ላይ ምናምን ገብታችሁ ማየት ትችላላችሁ። ግሩፖች አሉ። ይሄ ደግሞ ኦነር ነኝ እኔ ማለት ነው። እና የኔ አቅም ሪድ እና ራይት ማድረግ ነው፣ ማንበብና መጻፍ ማለት ነው። ኤክስኪዩት ማድረግ ላይ ፐርሚሽን አልተሰጠኝም ማለት ለዛ ነው። እሺ ያንን ነገር ይሄ በቁጥር ይገለጻል። ሪድ 4 ነው፣ ራይት 2 ነው፣ ኤክስኪዩት 1 ነው ማለት ነው። ስለዚህ እኛ ይሄንን ቁጥር መስጠት ከፈለግን እንዴት እንላለን መሰላቸው? ሲኤች ሞድ እንላለን ማለት ሲኤች ሞድ ብለን ይሄ 4 2 1 ካልኳችሁ 7 ነው ማለት ነው። ከዛ በኋላ ይሄ 4 2 ካልኳችሁ 4 2 6 ነው ማለት ነው። ከዛን ይሄ ደግሞ 4 ብቻ ነው። ስለዚህ 7 7 6 4 ብል እዚህ ጋር ኤክሲኪዩት ይጨመርና ሌሎቹ ላይ አይጨመርም ማለት ነው። ከዛን ባሽ ዶት ኤስኤች ኢንተር ከዛ ላይ ኤልኤል ብለው ይታያቸዋል። ኤክሲኪዩት እዚች ጋር ተጨመረች፣ እዚህኛው ላይ አልተጨመረም ማለት ቀለሙ ስቲል ተቀየረ ማለት። ማይነስ ለማድረግ ደግሞ ኖርማሊ ይሄንን መቀየር እንችላለን ማለት ነው። 664 ማለት 664 ኤልኤል ይታያቸዋል ላይ ኤክሲኪዩቷ ተቀነሰች ማለት። ሁሉም ላይ አንዴ ላይ አድ ለማድረግ ደግሞ ሲኤች ሞድ ከዛም ፕላስ ኤክስ ከዛ ባሽ ዶት ኤስኤች እንላለን ማለት። ከዛ በኋላ ኤልኤል ብንለው ሁሉም ላይ ይጨመራል። ኦነሩ ላይ፣ ግሩፑ ላይ፣ ከዛ በኋላ ኦዘሩ ላይ ይጨመራል ማለት ነው። እናንተ በፈለገ ለመቀነስ ደግሞ ያው እቺ የመደመር ምልክቷ ምን ታደርጎታላችሁ? ማይነስ ታደርጎታላችሁ ማለት ነው። እኛ ይቅርብን። ኢንተር አላልኩትም፣ ኮንትሮል ሲ ነው የነካሁት እንዲዘለው ማለት እንዲተው ማለት ነው። ከዛን አሁን ዶት ስላሽ ባሽ ዶት ኤስኤች ብንል ራን ያደርግልናል ማለት ነው። እሽ ናኖ ባሽ ስክሪፕት እንበልና እንግባና አሁን እዚህ ጋር ይሄንን ካየን ቫሪያብል ኔም ማለት ቫሪያብል ማለት የአንድ ነገር ዋጋ ማለት ነው። ኢናማሪክ ጂኦሜትሪያዊ የሚባል ነገር አለ አይደለ? እስቲ አምስት አይደለ 4 5 እና 6ኛ ክፍል ጂኦሜትሪያዊ ቁጥር አይታችሁ ከሆነ አንድ እኩል ይሆናል 2 ሲቀነስ ሸ የሸ ዋጋ ስንት ነው? ሸ ኢዝ ጂኦሜትሪያዊ በአማርኛ፣ በእንግሊዘኛ ደግሞ ኤክስ እና ዋይ ማለት ነው። ማትስ ማለት ነው። እና ልክ እንደዛ ሁላ እዚህ ጋርም የሚያገለግለው እንደዛ ነው ማለት ነው። ለምሳሌ ኬ የሚባል ቫሪያብል ቢኖረኝ ወይም ደግሞ ደብሊው ቢኖረኝ ከዛ በኋላ እዚህ ጋር ዌል ካም ቱ ዮቶር ሴኪዩር ኢቲ ዮቶር ዌልካም ቱ ዮቶር ሴክ ዲስ ኢዝ ዮቶር ዩቲዩብ ቻናል። ይህ አሁን ረዥም ነው ጽሁፍ አይደለ? እዚህ ጋር አሁን ኢኮ ብዬ ሄሎ ቅዱስ ብዬ ከዛ በኋላ እዚህ ጋር ዶላር ሳይን አድርጌ ደብሊው ቫሪያብሉን ለመጥራት የዶላር ሳይን ነው የምጠቀመው። እንደዚህ ባደርገው ይሄ ሄሎ ቅዱስ ብሎ ይሄኛውን እንዲያመጣልኝ ነው ማለት ነው። ኮንትሮል ኦ ኢንተር ኮንትሮል ኤክስ ከዛን ራን ኢንተር እዚህ ጋር አቬሬጅ ምናምን ኦኬ ደብሊው ቫሪያብል ነው ማለት ነው። ደብሊው ቫሪያብል ስለሆነ እዚህ ጋር ዌል